እንደምን አላችሁ? ዛሬ ከምንመለከታቸው ጉዳዮች መካከል ከአነጋጋሪው ቃለ ምልልስ በኋላ የወጣቷ ወይም ደግሞ የቪኪ አባት ጥሪ ያቀርበዋል። እንደዚሁም ደግሞ ራሷን ቪኪ በማለት የጠቀሰችው ወጣት የማን ልጅ ናት? የቤተሰቦቿንስ የጀርባ ወይም ባክግራውንድ ታሪክ ምን ይመስላል የሚለውን የምንመለከት ይሆናል። አብራችሁን ቆዩ። ከአነጋጋሪው ቃለ ምልልስ በኋላ የወጣቷ አባት ጥሪ ያቀረቡ ቀድሞ በኢትዮጵያ ከፍተኛ የጉምሩክ ባለስልጣን የነበሩት አቶ ዘሱ ወልደ ጊዮርጊስ በልጃቸው የሙዚቃ ስራዎች ዙሪያ በማህበራዊ ስራ ትስስር ገጻቸው ላይ ያደረጉት ገለጻ የትብብር ጥሪ የብዙዎችን ትኩረት ስቧል። አባት ባስተላለፉት መልእክት በወጣቷ ድምፃዊ ቪኪ የሙዚቃ ስራዎች በመጠቀም የቪዲዮ ክሊፖችን መስራት ለሚፈልጉ የማንኛውም አገር በራቸውን ክፍት ማድረጋቸውን አብሮ ለመስራት ዝግጁ መሆናቸውን በደስታ ገልጸዋል። ይህ የአባት ጥሪ ይፋ የሆነው ወጣቷ ኢትዮጵያዊት ቪኪ በቅርቡ በኒውዮርክ ጎዳናዎች ላይ በሰጠችው እና በማህበራዊ ሚዲያዎች ላይ በሰፊው መነጋገሪያ በሆነው አስገራሚ ቃለ ምልልስ ማግስት ነው። ቪኪ በዚሁ ቃለ ምልልስ ላይ ስለማንነቷ በኒውዮርክ ስላላት የቅንጦት ኑሮ እና ስላላት ትልቅ የጥበብ ህልም በግልጽ ተናግራለች። ልጇ ከኢትዮጵያ መሆኑን የገለጸችው ቪኪ በዓለም ታዋቂው ኒውዮርክ ከተማ መኖር ከጀመረች 2 ዓመት ተኩል መቆጠሩን በከተማዋ ኑሮ ፍጹም መማረኳን ገልጻለች። ወደ ኒውዮርክ የተዘዋወረችበት ዋና ዓላማዋ ስኬታማ ዘፋኝ፣ ተዋናይትና ሞዴል ለመሆን መሆኑን የጠቆመችው ሲሆን በአሁኑ ወቅትም የሙሉ ጊዜ የትወናና የድምፃዊ ትምህርቷን በከፍተኛ ፍቅር እየተከታተለች እንደምትገኝ አስረድታለች። ቪኪ በኒውዮርክ ስላላት ወጪ ስትጠየቅ በሰጠችው ምላሽ ለቤት ኪራይ፣ ለገበያ፣ በሳምንት ጥቂት ቀናት ለመዝናናት፣ ለእራት፣ ለቴኒስ ስፖርትና ለስፓ አገልግሎቶች በአጠቃላይ በወር እስከ 35,000 የአሜሪካን ዶላር እስከ 35,000 ያልኩት የአሜሪካን ዶላር እንደምታወጣ በመናገር ብዙዎችን አስገርማለች። ይህንን ከፍተኛ መጠን ያለው ገንዘብ እንዴት እንደምታገኘው ለቀረበላት ጥያቄ ዝም ብዬ በአስተሳሰቤ እውን አደርገዋለሁ የሚል ምስጢራዊ ምላሽ ሰጥታለች። በተጨማሪም በከተማዋ ስላለው የፍቅር ጓደኝነት ወይም ዴቲንግ በጣም አዝናኝ መሆኑን በመግለጽ ማንኛውም ሴት በ20ዎቹ የእድሜ ክልል ውስጥ እያለች ይህንን የኒውዮርክ የዴቲንግ ልምድ እንድትሞክረው መክራለች። በመጨረሻም ለተመልካቾች ባስተላለፈችው የህይወት ምክር ዜጎች ህልማቸውን እንዲከተሉ እምቢነትን ወይም አይ የሚለውን ቃል እንደ መጨረሻ መልስ ፈጽመው እንዳይቀበሉ መቼም ቢሆን ተስፋ ሳይቆርጡ የቻሉትን ያህል ትልቅ ህልም ማለም እንዳለባቸው በጥብቅ አሳስባለች። ይህ የወጣቷ ድምፃዊትና ሞዴል ቪኪ በኒውዮርክ የምታሳየው ድፍረትና ትልቅ ህልም ከአባቷ ከአቶ ዘሱ ወልደ ጊዮርጊስ የሙዚቃ ትብብር ጥሪ ጋር ተደምሮ በውጭ ሀገር የሚኖሩ ኢትዮጵያን ወጣቶች በጥበቡ ዓለም ተጽዕኖ ለመፍጠር እያደረጉት ስላለው የላቀ ጥረት ትልቅ ማሳያ ተደርጎ ተወስዷል። መረጃው የዛሀበሻ ነው። ራሷን ቪኪ በማለት የጠቀሰችው ወጣት የማን ልጅ ናት? የቤተሰቦቿስ የጀርባ ታሪክ ምን ይመስላል የሚለውን እነሆ እንመልከት። ወቅቱ ሰኔ 1995 ዓ.ም ነው። በኮንትሮባንድ የተሰማራች አንዲት ግለሰብን ስልጣንን ያለ አግባብ በመጠቀም በሕግ እንድትጠየቅ አድርጓል በሚል በሙስናና ወንጀል የተከሰሱ የቀድሞ የለጋሃር ጉምሩክ ስራ አስኪያጅና የስራ ኃላፊዎች ጥፋተኛ ተባሉ። ተከሳሾቹም የሚከተሉት ናቸው። አንደኛ አቶ ዳዊት ኢትዮጵያ፣ ሁለተኛ ዘሱ ወልደ ጊዮርጊስ፣ ሶስተኛ ዮብ ጌታቸው፣ አራተኛ በላይ ደስታና አምስተኛ እሸቱ አጣላው ይባላሉ። ተከሳሾቹ በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የለጋሃር ጉምሩክ ስራ አስኪያጅ፣ የኦፕሬሽን ክፍል ኃላፊና የተለያዩ የስራ ክፍል ኃላፊዎች ናቸው። እንደ ቀደም ተከተላቸው ስራ አስኪያጁ አቶ ዳዊት ኢትዮጵያን ጨምሮ በሁሉም ተከሳሾች በቁጥጥር ስር ከዋሉ 2 ዓመት የሆናቸው ሲሆን ወንጀሉን የፈጸሙት ሰኔ 1998 ዓ.ም ነው። በዚያ ወቅት በአስመጭነትና የንግድ ዘርፍ የተሰማራችው ወይዘሮ አይሻ መሐመድ ከውጭ ሀገር የተለያዩ አልባሳትን ታስገባለች። ፍተሻ ሲደረግ ዲክላር ከተደረገው ውጪ
238,000 ብር ልዩነት ያለው ዕቃ ሳይፈተሽ ሊያልፍ መሆኑ ይረጋገጣል። ዕቃውም ተወርሶ ግለሰቧ ወዲያውኑ ለሕግ መቅረብ ሲገባት ተከሳሾቹ በማኔጅመንት በሕግ እንዳትጠየቅ በማድረግ ይፈለግበት የነበረውን 238,000 ብር እጥፍ አድርገው ከ700,000 ብር በላይ ከፍላ በሕግ እንዳትጠየቅ አድርገዋል በሚል ነው የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቢ ሁሉንም ተከሳሾች ክስ የመሰረተባቸው። ወቅቱ በነበረው መመሪያ እንዲህ አይነቱ ጉዳይ ከ50,000 ብር በላይ ከሆነ በአስተዳደር አይታይም የሚል ተደንግጎ ሳለ እነርሱ ከግማሽ ሚሊዮን ብር በላይ በሆነ ገንዘብ ማየታቸው መመሪያ መጣስ ነው የሚልም ተጠቅሶባቸዋል። ከዚህ ጋር ተያይዞ ስራ አስኪያጁ አንደኛ ተከሳሽ አቶ ዳዊት ኢትዮጵያና አምስተኛ ተከሳሽ አማካሪያቸው የነበሩት አቶ እሸቱ አጥላው እያንዳንዳቸው 40,000ና 150,000 ብር ጉቦ ተቀብለዋል የሚለውን በክሱ ተጠቅሷል። ብዙም ሳይቆይ ይህ ክስ ከላይ በነበሩ የመንግስት ባለስልጣናት እንዲዘጋ ተደርጎ የዝች ልጅ አባት አቶ ዛስ ወልደ ጊዮርጊስ የተሻለ ወደሚዘርፉበት ተዘዋውረው ነበር። ዛሬ ልጁ በአሜሪካ ምድር አንዳች ጸጸትና እፍረት ሳይታይባት በአንድ ወር $40,000 $6.4 ሚሊዮን ብር እንደምታወጣ እየተናገረች ነው። እናንተስ እዚህ ላይ ምን አስተያየት አላችሁ? ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ በማስቀመጥ ሀሳባችሁን እንድትሰጡን እየጠየቅኩኝ የገንዘብ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታግዙን ጠይቃለሁ። በሌላ መረጃዎች እስክንገናኝ ድረስ ሰላም።